ቴሌግራም ተጠቃሚ ከሆናችሁ እነዚህን 3 አፕዴቶች ልንገራችሁ። የመጀመሪያው አፕዴት የምትፈልጉትን ሙዚቃ እንዲሁም መዝሙር ፕሮፋይላችሁ ላይ ፒን ማድረግ ትችላላችሁ። ይህንንም ለማድረግ የምትፈልጉትን ኦዲዮ ወይም ሙዚቃ ሄዳችሁ ክሊክ በማድረግ አድ ቱ ፕሮፋይል የምትሏን ኦፕሽን ክሊክ በምታደርጉበት ሰዓት ሰዎች የናንተን ፕሮፋይል በሚመለከቱበት ጊዜ ፕሮፋይላችሁ ላይ ፒን ተደርጎ እንዲታይ ማድረግ ትችላላችሁ። ሁለተኛው ፊቸር ደግሞ ቴሌግራም ላይ ስቶሪ የምታደርጓቸውን ስቶሪዎች ካታጎራይዝ ማድረግ ትችላላችሁ። ለምሳሌ እንደኛ ኮንተንት ክሬተር ከሆናችሁ ቢሃይንድ ዘ ሲኖች እንዲሁም አንዳንድ ነገሮችን ሼር በምታደርጉበት ሰዓት ስቶሪያችሁን ካታጎራይዝ አድርጋችሁ በየካታጎሪው ማስቀመጥ ትችላላችሁ ማለት ነው። ይህም ደግሞ ስትራክቸርድ የሆነ ፕሮፋይል እንዲኖራችሁ ያደርጋል። እንዲሁም አዳዲስ ሰዎች ወደ እናንተ ፕሮፋይልስ በሚመጡበት ሰዓት ዌል ኦርጋናይዝድ የሆነ ፕሮፋይል እንዲኖራችሁ ያግዛችኋል። ሶስተኛውና የመጨረሻው ፊቸር ደግሞ ፎቶዎችን በምትላላኩበት ጊዜ ቴሌግራም ድሮ ኮምፕረስ እያደረገ ነበር የሚልክላችሁ። አሁን አሴ ፋይል መላክ ሳይጠበቅባችሁ ከታች የምትመለከቷትን ኤችዲ የምትሏን ፊቸር ክሊክ በማድረግ ከኤስዲ ወደ ኤችዲ ማለትም ከስታንዳርድ ወደ ሃይ ዴፊኒሽን ፎቶዎችን በሃይ ኳሊቲ ሼር ማድረግ ያስችላችኋል። ስለዚህ እነዚህ 3 አፕዴቶች እንዴት አያችኋቸው? ከተመቻችሁ ኮሜንት ላይ አስቀምጡልን። ዴይሊ እንደነዚህ አይነት ቪዲዮዎችን ስለምንለቅ ፎሎ ማድረግ እንዳትረሱ።